ማቃ እውነት ተናግሬያለሁ። እኔ ስለ ባሌ ክፉ ነገር እንዳታወሩ። ባል ብርቁ ኦፍ ኮርስ ብርቅ ነው ባሌ ለኔ። ስለ ባሌ ክፉ እንዳታወሩ። የኔ ባሌ ለኔ እንደምታሙቱላ ሌላ ቦታ ሂዳችሁም የሱን ነገር እንደምታወሩ አውቃለሁ። አቁም። እዚህ ጋር ባሌን የማስከብረው እኔ ነኝ። ገባሽ? ባልሽን የምታስከብሪው አንቺ ነሽ፣ ማንም አይደለም። አንቺን የሚያስከብረው ባልሽ ነው፣ ማንም አይደለም። ገባሽ? ከዛ በተረፈኝ ስለ ባሌ ክፉ ለመናገር ስታስቢ ቅድሚያ ነው ማሰብ አለብሽ። አንድ ሰው ስለ ባሌ መጥቶ ቢናገረኝ ደግ አደረገ ነው የምልሽ። ሰው እኮ ምንም ሳያደርግ ሳይስማማ ምናምን ኦፍኮርስ ሰው ካልተግባባ አንድ ላይ ሊለያይ ይችላል። ግን እኔ በሰው ወሬ ኔቨር ባሌን አላወራውም። በአይኔ ካየው ለምን እምነት አለኝ እኔ ታውቂያለሽ፣ በጣም እምነት አለኝ። ጸልያለሁ፣ አምላኬ ጋር እነጋገራለሁ። ገባሽ? በሰው ወሬ የሚሄድ አይደለሁ። እውነት እውነት ናት። በሰዓቱ በአይኔ ያሳየኝ የለ። አንቺ ምን ቤት ነሽ? የፈለገውን ያርግ፣ ደግ አደረገ ነው የምልሽ። እንደዛ ነው። ረሳት ስለ ባልሽ ካልተመቸሽ መውጣት ትችያለሽ። ጎ አውት። ማንጠራሽ? ስለ ባሌ ሳወራ የማይመቻችሁ ሰዎች ወይ ራሳችሁን ስቀሉ ወይ ውጡ። ጎ አውት። ውኮልዩ ማንጠራሽ? ማንጠራ? ስለ ባሌ ሳወራ የማይመቻችሁ ሰዎች ካላችሁ ምን አገባኝ ምክንያት የምልክትኝ እንደዛ ነገር ነው። ከፈለግሽ አዳምጪ፣ ከፈለግሽ ውጪ። መብትሽ እጅሽ ላይ ነው ያለው። ስክሎር ማድረግ ይቻላል፣ ብሎክ ማድረግ ይቻላል። ዩ ካን ጎ አውት። ምን ታካብዳላችሁ? ባልሽ ስሙ። ልንገራችሁ አንድ ነገር፣ ሁል ጊዜ ነው ማስታውሳችሁ። ባል ብርቅ ካልሆነ፣ ሚስት ብርቅ ካልሆነች እዚች ምድር ላይ ምን ብርቅ ሊሆን ይችላል? ገንዘብ ቢኖርሽ ባዶ፣ ምን ቢኖርሽ ባዶ። ለምን? አንቺ ፍሬ የምታፈሪው በባልሽ ነው። አንተም ፍሬ የምታፈራው በሚስት ነው። ሚስት ንግስት ናት፣ ባል ንጉስ ነው። ይሄ ስላልገባን እኮ ነው በየሜዳው ላይ ክብር ያጣ ነው እርስ በራሳችን ማለት ነው። ዛሬ ላይ ልጅሽን ጡት እያጠባሽ ትተሽ የምመጪው ገባሽ? ያንቺና የባልሽን የልጅሽን ህይወት ለማሻሻል ነው እንጂ አንድ እንጀራ ምበይውን አተሽ አይደለም። ዛሬ ሽንት ቤትም አጠብን፣ ሳሎንም አጸዳን፣ አናታችን ላይ አላርም ጮኸ አልጮኸ፣ ምንም ሆንሽ ምንም ስሪ፣ ዛሬ ላይ ላጤ ልትሆኝ ትሻለሽ። ነገ ግን ምበዩ ከባልሽ ጋር። አይ አላገባም የምትሉ ካላችሁ ደግሞ ለምን ቤት መስራት ለምን አስፈለገ? ማረዬ ገዳም ግቢ። አንዳንድ ጊዜ እውነትን መሸሻ አንችልም። ባልብርቁ ምትሉ የኔ እኮ እንደው እባክህን ተለመነኝ ብለሽ የኔ የለመንሽው እኮ ነው። በውስጥ በኩል ታየው ይህ ራሱን የሚያካብድ ሰው ጥሩ አይደለም። በውስጥ በኩል ያለው ሸረኝነት ጥሩ አይደለም። እኔ ጨዋነን የምትሉ ሰዎች እናንተ ውስጥ ያለው ነገር ማንም ውስጥ የለም። የምሬን እኮ ነው። ማንም ውስጥ የለም። የኔ የለመንሽው ነው። እባክህን አግባኝ ነው የምትይው። ቤት የሚሰራ ማን? ቤት የሚሰራ ባል የምታገቢ ከሆነ ለምን መጣሽ? ኢትዮጵያ ቁጭ ብለሽ እኮ መምረጥ ትችይ ነበር። ለምሳሌ እኔ ቤት ያለው ባል ነው ማገባው፣ ገንዘብ ያለው ባል ነው ማገባው የምትይ ከሆነ እናትሽ ቤት ቁጭ ብለሽ መምረጥ ትችይ ነበረ። ሁኮልዩ ለምን መጣሽ? ለምን መጣሽ እሱ ሀገር? እንደዛ ነገር ነው። የምርን እውነቱን ነው የምነግራችሁ። ግን ከፈለጋችሁ ዋጥ አድርጉ፣ ከፈለጋችሁ ውሃ ጠጡበት፣ ከፈለጋችሁ ቢራ ጠጡበት። እኔ ምን አገባኝ? አሁን ለሳምንት ባልሽና እንኳን ለሳምንት አይደለም ለአንዲት ሰኮንድ ማለት ነው። እንኳን እኔ ብፈቅድልሽ ራሱ ቁጭ ብሎ እቺ ነው ቢልሽ ለምን እንዴት ነሽ ደህና ነሽ ከራስ። ከዛ በተረፈ ያለው ግን ማፊ ማሪ 100% ባልና ሚስት መካከል ምን መሰለሽ እምነት ሊኖር እምነት ከሌለ ሰላም ማፊ
ማፊ ቀዳዳ እየፈለኩት ልሁን ቢኒ አንተ ኩባያ ይብድር ልጅ ዋ ብያቸዋለሁ። እኔ በነገራችን ላይ ብርጭቆ የሆናችሁ ወንዶች አልወዳችሁም። ጅልጥ ወንድ አልወድም። ወንድ ልጅ ኩሩ መሆን አለበት። ቀበቶን ጠበቅ ማድረግ አለበት። ሁለተኛ ነገር ደግሞ ወንድ ልጅ ሴት ልጅ መሳደብ የለበትም። ኦኬ ወንድ ልጅ ሴት ልጅ መሳደብ የለበትም። ካልብልዛ አንተ ብድር ነህ። ተናገርኩ ነው። ያው መታችሁ እኔን የምትሳደቡ ወንዶች ብድር ናችሁ። እናንተ ብድር ናችሁ። ገና ብድራችሁን አልከፈላችሁም። ተናግሬያለሁ። ወሬን አታጥፉብኝ። የምሬን ወሬን ረሳሁት። ካላሳውን እኔ ብድር የሆነ ወንድ ልጅ እና ኩባያ ይቅርታ አድርጉልኝ ግን ማለት ነው ለምን እንደሆነ አላውቅም። ቦርጫም ወንድ አልወድም። ቦርጫም ወንድ ከማገባ ቆሜ ብቀር ይሻለኛል። ይቅርታ አድርጉልኝ። እኔ አልወድም። ምን ልጅ አሉ እኔ የምሬን ነው የምላችሁ። ቦርጫም ወንድ ቱማች ፕሮብሌም። እውነት ስፖርት ስሩ። ደግሞ ደህና ነገር እንደያዛችሁ ነገር ሆዳችሁን ነፍታችሁ የምትሄዱ እኔ የራሴን ሀሳብ ነው የተናገ እንዳነኩኝ ብያለሁ። እንዳነኩኝ እኔ ቦርጫም ወንድ አልወድም። እውነት ደስ አይልም፣ አይመችም። አንዳንድ ሴቶች የሚወዱ ሊኖሩ ይችላሉ፣ ግን ወደዛ እኔ አይመቸኝም፣ አልወድም። እንደ ሴት ቁጭ ብሎ የሚያወራ ወንድ ልጅ ራሱ አልወድም። እኔ የሚያለቅስ ወንድ ልጅ አልወድም። ሴት ልጅ ስትነፋረቅ ነው የምትውለው 24 አወር። ተዋት፣ እሷ ሴት ልጅን ተዋት። ወንድ ልጅ ግን ሲያለቅስ በሉ አልወድም። ወንድ ልጅ ቆፍጠን መሆን አለበት፣ ጀነን ማለት አለበት። ቢያንስ ጀግናው ነው መታየት። ቢያለቅስ ራሱ ተደብቆ ነው ማልቀስ ያለበት። እውነት የምሬ ነው። ደበቅ ብሎ ነው የሚያለቅሰው። ደግሞ ቢያንስ እንኳን ማለት ነው እውነት ወንድ ልጅ ቀብረር ሲል ነው የሚያምርበት። ቀበቶውን ጠበቅ። እውነት ኩሩ ወንድ ደሴ ጅልጥልጥ ወንድ ነው ያልወድ። እኔ ስለ ስራዬ ጠንቅቄ የማውቅ ሰው ነኝ። ምን ሰዓት መስራት እንዳለብኝ፣ ምን ሰዓት ወሬ ማውራት እንዳለብኝ፣ ምን ሰዓት መጫወት እንዳለብኝ አውቀዋለሁ። እኔ ስለ ስራዬ እናንተ አትነግሩኝም። ኦኬ እኔ ስራዬን ሳደርግ ነው የምመጣው። ዝም በሉ። ስለ ስራዬ ነው ያውቀዋለሁ። ስለማውቅ ነው ዛሬ እኔ ፈጣሪ ጋር የደረስኩት። ስራ ስሰራ እኮ ሲሪየስ ነኝ እኔ። ምንም ብታወሪ ቀልድሽ ራሱ አይጥመኝም። እኔ መጫወት በፈለግኩ ሰዓት ላይ እጫወታለሁ። ከዛ በተረፈ ግን አይጥመኝም። እኔ ብትጫወቱ ራሱ የስራ ሰዓት ላይ አጥሙኝ።